እኔ ገሌ ደስ አትለኝም የምንላት ሴትዮ አለች። በቃ ቆሌ ያወዳት በቃ ሳያት ደሜ ይፈላል፣ ደሜ ይፈላብኛል የሚልም ወንድ አለ። እኔም እላችሁ ቆይ ችግር እኮ የለም እዚህ ደምህ ይፍላ ችግር የለም። እዚህ ደሜ ፈልቷል ባላያት ያልካትን ሴትዮ መንግስተ ሰማያት አብራህ ብትገባስ? እዛም ደምህ ፈልቶ ሲኦል ልትወርድ ነው? እሷ ካለችበት መንግስተ ሰማያት ሲኦሉ ይሻለኛል ብለህ? እኔ በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ስለዚህ ክርስቶስ የነበረበት ቤት ብዙ ሰው ይዞ ነበረ፣ ግን መሸከም ከሚችለው አቅም ደግሞ በላይ የሆኑ ሌሎች ሰዎች ውጪ ነበሩ። ስለዚህ ክርስቶስ ከቤት ወደ ባህር ወጣላቸው። ወደ ባህር ማዶ ያሉትን ሰዎች ለማየት ወጣ። ምን ለማለት ነው? ሁለተኛው ትርጉም ቤት ማለት የእያንዳንዳችሁ ቤት ነው። የእያንዳንዳችን ቤት፣ የክርስቲያኖች ቤት፣ ቤተ ክርስቲያን፣ እያንዳንዳችሁ የምትኖሩበት የመኖሪያ ቤታችሁ። ኢየሱስ ከቤት ወደ ባህር ወጣ ማለት ሰው ክርስትና ሕይወቱን የሚኖረው ሊኖረው የሚመቸው ቦታ ላይ ብቻ ሳይሆን መኖር የሚጠበቅበትን ቦታ ዓለምም ላይ ነው ለማለት ነው። አንዳንዶቻችን ክርስቲያን መሆናችን የሚታወቀው እዚህ ስንመጣ ነው። አንዳንዶቻችን ከእግዚአብሔር ጋር አብረን እንዳለን የሚታወቀው እልል በሉ ስንባል እልል ስንል፣ አጨብጭቡ ስንባል